ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆያለሁ። በቡና ምርት ጥራት ላይ የሚስተዋለውን ችግር ለመከላከል ከባለድርሻ አካላት ጋር እየሰራ መሆኑን የቦንጋ ከተማ አስተዳደር ፖሊስ ጽሕፈት ቤት አስታወቀም። ጽሕፈት ቤቱ ለለቀማ ያልደረሰውን ቡና ለገበያ የሚያቀርቡ አካላት ከድርጊታቸው እንዲቆጠቡም አሳስቧል። ሀብታሙ ወልደስላሴ የቡና ምርት ጥራት ችግርን ለመከላከል ከባለድርሻ አካላት ጋር እየሰራ መሆኑን የቦንጋ ከተማ አስተዳደር ፖሊስ ጽሕፈት ቤት ገለጸ። እዚህ በህገወጥ መልኩ በእኛ ጣቢያ ውስጥ ተይዞ ያለው ቡናን አስመልክቶ ቡና በመሰረቱ መንግስት ያስቀመጣቸው አዋጆች አሉ፣ ደንቦች፣ መመሪያዎች አሉ። ከደንብ ከመመሪያ ውጪ የተለቀመ ቡና አንደኛ ያልቀላ ቡና ነው። ቅላት ቢኖረውም 3 አይነት ነው። አንደኛ ገና ሊቀላ እያለ ያለው፣ ሁለተኛ ትንሽ የቀላ፣ ሶስተኛ ምንም አይነት ቅላት ላይ ያልደረሰ ቡና ነው አሁን ያገኘ ነው ማለት። ይሄም ደግሞ ህጋዊ አርሶ አደሩም ቢሆን በህጋዊ ቦታ ላይ ንጽህናው ተጠብቆ ከየትኛውም ቆሻሻ በጸዳ ሁኔታ ቡና ደርቆ ወደ ማዕከላዊ ገበያ እንዲመጣ ነው የሚፈለገው፣ መንግስትም የሚፈልገው ማለት ነው። አሁን ይሄ ግለሰብ ቤት ነው ተከማችቶ ያገኘ ነው። በፍርድ ቤት ትዕዛዝ ነው ይሄን ቡና የያዝ ነው። ይዘንም አሁን ይሄው እናንተ እንዳያችሁት አመተን የግብርና ባለሙያም ባለበት የሚመለከተው ባለድርሻ አካላት ባሉበት ቦታ ላይ ተይዞ መጥቶ አሁን ይሄ በእኛ ጣቢያ ገብቶ አሁን ወደ መወገዱ ላይ የደረሰውና እርምጃ እየተወሰደ ያለው ከዚህ አንጻር ነው ብዬ ነው የምወስደው። ፖሊስ ጽሕፈት ቤት ከከተማ አስተዳደር ሰላምና ጸጥታ ጋር በትብብር እየሰራ መሆኑን ተናግረው ለቀም ያልደረሰውን ቡና የሚሸመጥቱ አካላት መጠንቀቅ እንዳለባቸው አሳስበዋል። እኛ አርሶ አደሩም ቢሆን ቡና ሲለቅም የግብርና ባለሙያዎች የሌሉበት ቦታ የለም። አጠቃላይ በየወረዳ በየአርሶ አደሩ ማሳ ዙሮ ግንዛቤ እያስጨበጡ ነው። እነሱ የሚያስጨብጡትን ግንዛቤ ተቀብሎ አርሶ አደሩ ለራሴ ጥቅም ነው የሚለውን ነገር መውሰድ መቻል አለበት። የቀላችሁ ቡና ተለቅማ በጥራት ደርቆ ሲመጣ ለሱ ነው ኢኮኖሚ ከፍ የሚለው ለአርሶ አደሩ ነው። አሁን ይሄ እንጭጩ ተለቅሞ መጥተው ውጤታማ አይደለም። ዙሮ በሀገራችን ዋና እምብርት ማለት ለኛ ቡና ነው፣ ህይወት ነው። ሀገራችን ኢትዮጵያን የምታስጠራው በዛ በቡና ኤክስፖርት ነው። አሁን ይሄ ቡና ወደቀ ማለት የኢትዮጵያ ምርት ገቢ እየወደቀ ነው የሚሄደው። ከዚህ አንጻር የሚገዛው ነጋዴም ቢሆን ጥራት ያለው ቡና ገዝቶ ለማዕከላዊ ገበያ ማቅረብ መቻል አለበት። የሚያመጣው አርሶ አደርም ደግሞ በጥራት አድርቆ በጥራት ለቅሞ የሚያመጣ ከሆነ ለሱ ነው ውጤታማ የሚሆነው። ስለዚህ ይህንን አርሶ አደራችን ተቀብለው የዛሬውን አነስተኛ ጥቅምን አይደለም አርሶ አደራችን ማሰብ ያለበት፣ ነገ ረዥም እቅድ ያለ አርሶ አደር ስለሆነ በተሻለ ዋጋ ገዝቶ አርሶ አደራችን እየተለወጠ እንዲሄድ የሚያስፈልገው በጥራት ለቅሞ በጥራት አድርቆ ወደ ገበያ መጥቶ በህጋዊ መንገድ ምንም አይነት መሸማቀቅ ሳይኖር አርሶ አደራችን ሽጦ የራሱን ኢኮኖሚ እንዲያዳብር የሚል ነገር ነው በእኔ በኩል ያለኝ። እንግዲህ የቡና ጉዳይ አንደኛ ይህ አካባቢ የቡና መገኛ እንደመሆኑ መጠን ህብረተሰቡ ስለ ቡና ጥራት ጉዳይ የግንዛቤ ችግር ይኖራል ተብሎ አይታሰብም እውነት ለመናገር። ምክንያቱም ብዙ አመታትን ቡና ላይ ተሰርቷል። በተቋማት ደረጃ በብዙ ነገሮች ብዙ ስራ ውስጥ ተሰርቷል። ነገር ግን አሁን አንዳንድ ቦታዎች ላይ የምናየው እንደው ከግንዛቤ ማነስ አንጻር ነው ብቻ ተብሎ የሚወሰድ አይደለም። አንዳንድ ነገሮችን ወደ ጎን በመተው አይነት ነገር ነው እያየን ያለ ነው እና አንደኛ በቡና ጥራት መጠበቅ የሚጠቀመው ማን ነው የሚለውን የመጀመሪያ ደረጃ ማወቅ አለብን። የመጀመሪያ ደረጃ እታች ያለው ራሱ የቡናው ባለቤት አርሶ አደሩ ተጠቃሚ ነው። ጥራቱን በጠበቀ መልኩ በተለቀመው ቡና በተሻለ ዋጋ ገበያ ላይ ቢያቀርብ ተጠቃሚው እሱ ነው። ሁለት ደግሞ መንግስት ከዛ ደግሞ ማግኘት ያለበትን ጥራት ያለውን ነገር ያገኛል፣ ጥራት ያለው ነገር ይገኛል። ሶስተኛ የሚሆነው እንደ አካባቢም ከኛ አካባቢ የሚወጡ ወደ ላይ የሚላኩ ቡናዎች ጥራታቸውን የጠበቁ ቡናዎች መሆን እንዳለባቸው ትኩረት ሰጥተን ከሰራን የቡና ጥራት ጉዳይ የማንም ብቻ ሳይሆን ሁላችንም ተቀናይተን እታች ያለው አርሶ አደር ካለው ባለሙያ ካለው ማህበረሰብ ከመንግስት ጎን ከጸጥታው ጎን ጋር ሁሉም የኔ ነው
የቡና ጥራት ጉዳይ የኔ ነው በሚል ስሜት ተቀናይቶ ተናቦ በመስራት እንደ አካባቢ እንደ ከኛ የቡና ጥራት ጉድለት መነሳት የለበትም የሚል አስተሳሰብም በህብረተሰቡ ዘንድ መኖር ስላለበት እኛም ይሄ እንዲረጋገጥም ጭምር ነው እንግዲህ የጸጥታ ኃይሉ ትኩረት ሰጥቶ ይሰራሉ ማለት ነው። በ2017 የትምህርት ዘመን ሀገር አቀፍ የ12ኛ ክፍል ፈተና ከወሰዱ ተማሪዎች በመደበኛና የሪሚዲያል በአጠቃላይ 86 በመቶ የሚያህሉ ወደ ከፍተኛ ትምህርት ተቋማት መግቢያ ውጤት ማስመዝገባቸውን የቦንጋ ቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት አስታወቀም። ትምህርት ቤቱ በተያዘው የትምህርት ዘመንም የተሻለ ውጤት ለማስመዝገብ በትኩረት እየሰራ መሆኑን ገልጿል። ሲሆን ታደለም በ2017 ዓ.ም የ12ኛ ክፍል ፈተና ከተፈተኑ 270 ተማሪዎች መካከል 217 የሚሆኑ በመደበኛና በሪሚዲያል ወደ ዩኒቨርሲቲ መግቢያ ውጤት ማስመዝገባቸውን የቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የአካዳሚክ ምክትል ርዕሰ መምህር አቶ ተቋመ ታደሰ ገልጸዋል። 2017 ዓ.ም የመማር ማስተማር ስራ በተገቢ ሁኔታ ሰርተናል ብዬ አስባለሁ። ለዚህ ምስክር የሚሆነው የተማሪዎች ውጤት ነው። በ2017 ዓ.ም የመማር ማስተማር ስራ ከውጤት ጋር ነው የሚታጀበውና የ2017 ዓ.ም የ12ኛ ክፍል በተለይ እንደ አይን ብሌናችን ይዘን እያስተማርን የለፋን ያለ ነው። የ12ኛ ክፍል የኢንትራንስ ኤግዛም ፈተና ፊት አድርገው ወደ ዩኒቨርሲቲ ጆይን እንዲያደርጉ የማድረግ ስራ ነው። በሰፊ ሁኔታ ተሰማርተዋል። ለዚህም ሰፊ ሁኔታ ርብርብ እንደ መንግስት፣ እንደ ትምህርት ቤት፣ እንደ መምህራን፣ እንደ ትምህርት ቤት አመራርም እንደ ወላጅም በጋራ ሁላችንም እጅ ለእጅ ተያይዘን ውጤቱ እንዲመጣ ሁላችንም ድርሻችንን ተወጥተናል የሚል እምነት ነው ያለኝ። በዚህም በ2017 የ12ኛ ክፍል ተማሪዎች በመደበኛ አጠቃላይ ከአዳሪም ቀላቅለን ያው በእኛ ስር ነው የሚተዳደረው እና አጠቃላይ ወደ 270 የሚሆኑ ተማሪዎች የኢንትራንስ ኤግዛም ለመውሰድ ተፈትነዋል። ከዚህ ውስጥ 217 ተማሪው ቀጥታ ዩኒቨርሲቲ ጆይን አድርጓል ማለት ነው፣ ወይም ወደ ዩኒቨርሲቲ ተመድቧል ማለት ነው። ከ217 ውስጥ ውጭ በሪሜዳል 100 ተማሪ በአጠቃላይ ዩኒቨርሲቲ በ2017 የገቡት ወደ 217 ተማሪዎች ቀጥታ ጆይን አድርጓሉ። በመደበኛ ወደ 40% ነው የገባው። በዛ ውስጥም የተካተቱ የአዳሪ ተማሪዎች አሉ። ወደ 45 የሚሆኑ አዳሪ ተማሪዎች አሉ። ከ45 ተማሪዎች ውስጥ ወደ 40 የሚሆኑ ተማሪዎችን ቀጥታ ጆይን አድርጓሉ። ወደ 5 የሚሆኑት ደግሞ ሪሜዲያል ገብተዋል። ኦልሞስት 86% ያህል በናቹራልና በሶሻል ቀጥታ ናቹራሉ 20 ተማሪ ቀሪው ከ40 ውስጥ ስንቀንሰው የሶሻል ተማሪዎች ናቸው። አጠቃላይ 40 ተማሪ ከአዳሪ ትምህርት ቤት በቀጥታ ገብቷል ማለት ነው። ይሄ ማለት በአጠቃላይ ስንደምረው 217 ተማሪ ከ270 አጠቃላይ ከተፈተኑት ከ270 ተማሪ 217 ተማሪ ውጤት አግኝቷል ማለት ነው። ምክትል ርዕሰ መምህሩ አቶ ተቋመ ታደሰ አክለው ይህ ውጤት እንዲመዘገብ ሰፊ ጥረት እየተደረገ መቆየቱን አብራርተዋል። ይህ ውጤትም ሊያገኝ የቻለበት ዋነኛው ምክንያት ምንድነው? የኛ ትምህርት ቤት መምህራን ተማሪ ውጤት እንዲያመጣ ቅዳሜን እሁድን ክፍት አድርጎ ራሱን መስዋዕትነት አድርጎ የዜግነት ግዴታውን የተወጣበት ነው። በትምህርት ቤታችን ይህም ውጤት እንዲመጣ አንደኛው እስከ ምሽት 4 ሰዓት ድረስ የቤተ መጻሕፍት አገልግሎት ተጠቃሚ ናቸው። ሌላው ደግሞ ከ9ኛ እስከ 12ኛ ነው ያው ኢንትራንስ ፈተና የሚወጣው። በዛው የሚወጣው 9ኛ ክፍል መጽሐፍ የ10ኛን የ11ኛ የ12ኛ ክፍል መጽሐፍን በቤተ መጻሕፍትም ሆነ ተማሪው በግሉ ወስዶ ተውሶ እንዲያነብ የማድረግ ስራ ሰርተናል። በተጨማሪም ደግሞ ከተማ አስተዳደሩ ወይም ከንቲባችን በዚህ ጉዳይ ላይ ትምህርት ቤቱ መደገፍ አለበት ብሎ ተማሪዎች በፈለጉት መምህር የፈለጉትን ሳብጀክት እንዲማሩ ተደርጎ በአንድ ክሬዲት አወር ወደ 175 ብር እየተከፈለ ተጨማሪ ትምህርት ተምረዋል ማለት ነው። ተማሪዎች እነሱ ተምረው ይሄ ውጤት ሊመጣ የቻለው በዚህ ነው። እንግዲህ ቅድም እንደተባለው የአንበሳውን ድርሻ የምንወስደው መምህራኖች፣ የትምህርት ቤት ማህበረሰብ አጠቃላይ ከዘበኛ ጀምሮ ወላጆች፣ የከተማ አስተዳደር፣ የዞኑ አስተዳደርም ጭምር በተለይ በአዳሪ ትምህርት ቤት ላይ ውጤት እንዲመጣ የከፋ ልማት ማህበርም በተማሪዎች እዚህ አዳሪ ለሚማሩ ተማሪዎች 45 ተማሪዎች የራሳቸውን ወጪ ከቁርስ ጀምሮ ቁርስ፣ ምሳ፣ እራት የሚያድሩበትን ነገር ውሃ፣ ሳሙና፣ ማብራት የተለያዩ ነገሮችን ድጋፍ በማድረግ ስፖንሰር አድርገው ከፋ ልማት ማህበር ነው ወጪውን የሸፈነ ለአዳሪዎች። ይሄን ሁሉ ያደረገ እንግዲህ
በጋራ ሆነን ነው ይሄን ውጤት ያመጣ ነው። በመጨረሻም ትምህርት ቤቱ በተያዘው የትምህርት ዘመን የተሻለ ውጤት ለማስመዝገብ ትኩረት ሰጥቶ እየሰራ እንደሚገኝ አስታውቀዋል። 2018 ላይ ይሄም እንዲደገም አሁንም በዚህ ዓመተ ምህረት የአዳሪ ትምህርት ቤትም ስራውን ይጀምራል። ለዚህም ደግሞ ባለድርሻ አካላት ሁላችንም እየተረባረብ ነው ያለነውና ይሄ ውጤት 2018 አሁንም የተመዘገቡ ተማሪዎች አሉ። እነዚህ የተመዘገቡ ተማሪዎች ከበፊቱ የበለጠ ውጤት እንዲመጣ ሁላችንም እኛ መምህራኖች በትምህርት ቤት ማህበረሰብ ጋር በጋራ ተነጋግረን ከወላጅ ጋርም በአጭር ጊዜ ውስጥ ውይይት አድርገን 2017 ላይ የነበረው ውጤት 2018 ላይ እንዲደገም ከፍተኛውን ጥረት እያደረግን ነው የምንገኘውና ግቢ የማስዋብ ስራም እየሰራን ነው። የተለያዩ አደረጃጀት ዲፓርትመንቶችን፣ ክበባትን፣ የክፍል ሰሚ ጠሪ መምህራንን የተለያዩ አደረጃጀቶችን አደረጃጅተን ቀጣይም 2017 የነበረው 2018 ውጤት እንዲመጣ ስራ የሰራን ነው የሚል ሀሳብ ነው ያለኝ። የትምህርት ስራን ውጤታማ ከማድረግ አኳያ መንግስታዊ ያልሆኑ ድርጅቶች የሚያደርጉት ድጋፍ የሚበረታታ ነው ሲሉ የጎባ ወረዳ ትምህርት ጽህፈት ቤት ገለጸ። ጽህፈት ቤቱ ከዩኒሴፍና ሰቆጣ ቃል ኪዳን በድጋፍ የተገኘ ከ444 ሺህ ብር በላይ ግምት ያላቸውን የተለያዩ ቁሳቁሶችን በወረዳው ለሚገኙ ትምህርት ቤቶች አድርሷል። ዘገባው የወረዳው የመንግስት ኮሚኒኬሽን ነው። አማኑኤል ክንፈ እንደሚከተሉ ያቀርባል። ድጋፉን ለትምህርት ቤቶች ያስረከቡት የወረዳ ትምህርት ጽህፈት ቤት ኃላፊ አቶ አስራት ሽፈራው እንዳሉት በወረዳው የሚገኙ መንግስታዊ ያልሆኑ ድርጅቶች የሚያበረክቱት አስተዋጽኦ የትምህርት ተግባርን ውጤታማ ለማድረግ ሚናው የጎላ መሆኑን ተናግረዋል። ዩኒሴፍና ሰቆጣ ቃል ኪዳን የተሰኙ ግብረሰናይ ድርጅቶች ግምታዊ ዋጋቸው ከ244806 ብር በላይ የሆኑ የተለያዩ ቁሳቁሶችን ለወረዳው ድጋፍ አድርገዋል። ዩኒሴፍ በ174806 ብር ወጪ በማድረግ 201 የህፃናት መቀመጫና ጠረጴዛዎችን ድጋፍ ያደረገ ሲሆን ሰቆጣ ቃል ኪዳን የተሰኘ ግብረሰናይ ድርጅት በበኩሉ ከ70 ሺህ ብር በላይ ግምት ያላቸውን የተማሪዎችን ንጽህና መጠበቂያ ቁሳቁሶችን አበርክቷል። በድጋፍ የተገኙ ቁሳቁሶችን ለ5 ትምህርት ቤቶች ያስረከቡት የትምህርት ጽህፈት ቤት ኃላፊ አቶ አስራት ሽፈራው ለትምህርት ቤቶቹ የተደረጉ ድጋፎች ለታለመለት ዓላማ መዋል እንዳለበት አሳስበው ድጋፉን ላበረከቱ ድርጅቶችና ላስተባበሩ አካላት ሁሉ ምስጋናቸውን አቅርበዋል። በርክክብ መርሃ ግብሩ የተገኙት የወረዳው ትምህርት ጽህፈት ቤት የልማት እቅድና የፕሮጀክቱ የሰው ሀብት ፎካል አቶ ሽብሩ አለማየሁ የድጋፉ ዋና ዓላማ ህጻናት በተመቻቸ ቦታ ላይ ሆነው እንዲማሩና የሴት ተማሪዎችም በትምህርት ገበታው ያላቸውን ተሳትፎ ለማበረታታት መሆኑን አስረድተዋል። የከንቲባ ችሎት የተለያዩ ችግሮችን ለመቅረፍ የመጣ የአሰራር ስርዓት ነው ሲሉ በቦንጋ ከተማ አስተዳደር ችሎት ምላሽ ያገኙ ባለጉዳዮች ተናገሩ። ችሎቱ ጥቅምት 5 ቀን 2018 ዓ.ም በዋለው ውሎ የአራት ባለጉዳዮችን መዝገብ በመመልከት ውሳኔ አስተላልፏል። ዘገባው የከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ተጨማሪ ያለን የከንቲባ ችሎት የማህበረሰቡን የፍትህ መልካም አስተዳደርና ማህበራዊ ጉዳዮችን በመመልከት ተገቢ ውሳኔ መስጠትን ዓላማ አድርጎ የተደራጀ የአገልግሎት ዘርፍ ነው። በዚህም በየጊዜው እየሰጠ ያለው ግልጋሎት ተጠናክሮ እንዲቀጥል መንግስትም ትኩረት በመስጠት እየሰራ ይገኛል። የቦንጋ ከተማ አስተዳደር ከንቲባ ችሎትም በዚሁ ልክ ተደራጅቶ ተግባራዊ እንቅስቃሴ ውስጥ መግባቱም ይታወሳል። በችሎቱ በቀጠሮ ከተሰጠው ባለጉዳዮች መካከል የአንዱን ባለጉዳይ እስከ ቦታው በመውረድ ለጉዳዩ ምላሽ መስጠት መቻላቸውን የቦንጋ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ በረከት ወልዴ የገለጹ ሲሆን ባለጉዳዮችም በችሎቱ ቀርበው ይህንኑ እውነት አረጋግጠዋል ሲል የከተማው የመንግስት ጉዳዮች ኮሚኒኬሽን ዘግቧል። በቀጠሮ የአራት ባለጉዳዮችና 6 አዳዲስ ጉዳዮችን ለመለየት ችሎቱ የተቀመጠ ሲሆን ጉዳያቸውን አስመዝግበው በተከታታይ 4 ዙር ችሎት ላይ ባለመቅረባቸው የአራት ባለጉዳዮች መዝገብ እንዲዘጋ ችሎቱ ውሳኔ ማስተላለፉም ተመላክቷል። በችሎቱ በማዘጋጃ ቤት የመንገድ ጉዳይና የይገባኛል ምትክ መሬት ጉዳይም እንዲሁ በኢንተርፕራይዝ ተደራጅተው ብድር በማግኘት የሽያጭ ቦታ ተሰጥቷት ስራ ላይ የነበረች የአንዲት ባለጉዳይ ታየ ሲሆን በቀረበው ጉዳይ ላይ ማዘጋጃ ቤቱ እስከ ቦታው በመውረድ ከተዋቀረው ኮሚቴ ጋርም መረጃዎችን አጣርቶ ተመልሷል። ባለጉዳዮች በተደጋጋሚ በተለያዩ መስሪያ ቤቶች ተመላልሰው ምላሽ አጣን ያሉባቸው ጉዳዮችን በማስመዝገብ እያቀረቡ እየታየላቸው እንዳለ የተናገሩት የቦንጋ ከተማ አስተዳደር ከንቲባና የከንቲባ ችሎት ሰብሳቢ አቶ አስማማው አደመም የከንቲባ ችሎት ከተቋቋመ በኋላ የበርካታ ሰዎችን የመልካም አስተዳደር ጥያቄ ምላሽ ያገኘበት መሆኑን ተናግረዋል። የ2018 በጀት ዓመት የከንቲባ ችሎት ከተጀመረ ወዲህም 6 ባለጉዳዮችን ቅሬታ በማዳመጥ የመሬት ባለቤት በማድረግ ለአራቱ የሳይት ፕላን ሰርቶ የተሰጠ መሆኑና ለሁለቱ የተዘጋጀ እንዳለ ማብራር
አብራርተዋል። ሌሎች ቅሬታ አቅርበው በከንቲባ ችሎት ምላሽ ያገኙ ባለጉዳዮች መኖራቸውን የተናገሩት አቶ አስመመው ችሎቱ ተጠናክሮ መቀጠል ጥያቄያቸው በአግባቡ እየተፈታ በመሆኑም ባለጉዳዮች በምላሹ መርካታቸውን በሰጡት አስተያየት እያረጋገጡ ያሉበት ሁኔታ ስለመኖሩም የቦንጋ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ዘግቧል። በፍርድ ቤት የተያዙ ጉዳዮች፣ የታክስ ጉዳዮች፣ በፖሊስና በህግ የተያዙ ጉዳዮች ውጪ የሆኑ የአስተዳደር ችግሮችን በተቀመጠው ጊዜ ቀርበው በማስመዝገብ ጉዳያቸው እንዲታይ ማድረግ እንዲችሉም መልእክት አስተላልፈዋል። በችሎቱ በተሰጠው ውሳኔና ባገኙት ምላሽም ደስተኛ መሆናቸውን የተናገሩት ወይዘሮ ሩቅያ መሐመድ፣ ወይዘሮ ከድጃ፣ ወይዘሮ ሶፊያና ወይዘሮ አሚና መሐመድ ከ2007 ዓ.ም ጀምሮ የነበረው ጥያቄያቸው በመመለሱ መደሰታቸውንም አብራርተዋል። ባለጉዳዮቹ በሰጡት አስተያየት የከንቲባ ችሎት ትክክለኛ የመልካም አስተዳደርና ማህበራዊ ችግሮችን ለመቅረብ የመጣ አሰራር ስርዓት መሆኑን አረጋግጠናል ሲሉም ተናግረዋል። የዘገበው የቦንጋ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ኢትዮጵያ በስንዴ ምርት ሉዓላዊት ሀገር መሆን ትችላለች ሲሉ የግብርና ተመራማሪው ፕሮፌሰር ፍሬው መክብብ ተናገሩ። ኢትዮጵያ የግብርናውን ዘርፍ ምርታማነት በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚያስችላትን ስራ እያከናወነች ስለመሆኗም ይነገራል። ከኢትዮጵያ ብሮድካስቲንግ ኮርፖሬት የተገኘ ዘገባም ምህረት ማሙ። ኢትዮጵያ የግብርናውን ዘርፍ ምርታማነት በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚያስችላትን ስራ እያከናወነች ስለመሆኗ ይነሳል። ይህም የገጠሩን የኢኮኖሚ አቅም በፍጥነትና በፈጠራ በማንቀሳቀስ አርሶ አደሩን ማዕከል ያደረገ ልማትን ለማረጋገጥ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት መጽሐፍ ላይም ጠቅሰዋል። በዚህ ሳቢ መሰረት ባለፉት ዓመታት በስንዴ ልማት ዘርፍ ላይ የተሰጡ ትኩረቶች ውጤታማም ሆነዋል። በአሁኑ ወቅት የኢትዮጵያ ዓመታዊ ስንዴ ምርት 340 ሚሊዮን ኩንታል ስለመድረሱም የግብርናው ሚኒስቴር መረጃ ያመለክታል። ከ8 ዓመታት በፊት ግን ከ50 ሚሊዮን ኩንታል በታች ነበር። የምርቱ ማደግ ሀገሪቱን ከውጭ ታስገባ የነበረውን ስንዴ በሀገር ውስጥ ምርት ለመተካት ከማስቻሉም በላይ ወደ ውጭ ለመላክም አስችሏታልም ነው የተባለው። የግብርና ተመራማሪው ፕሮፌሰር ፍሬው መክብብ በጉዳዩ ላይ ከኢትዮጵያ ሬዲዮም የኢትዮጵያ ድምጽ የዜና ሰዓት ጋር በነበራቸው ቆይታም የመንግስት ድጋፍና የአመራር ቁርጠኝነትን ማጠናከር እንዲሁም የመስኖ ልማት መስፋት በስንዴ ምርት ላይ ለተገኘው ውጤት ሚናቸው የጎላ ነው ብለዋል። የአርሶ አደሩ ታታሪነት የክላስተር አመራረትን መጨመርና የምርምር ስራዎችን በስንዴ ምርት እድገት ላይ ከፍ ያለ አስተዋጽኦ እያደረገ ነው ያሉት ፕሮፌሰር ፍሬው በዚህም አሁን ላይ ኢትዮጵያ በስንዴ ምርት ሉዓላዊት ሀገር መሆን ችላለች ሲሉም ገልጸዋል። ኢትዮጵያ በስንዴ ምርት ላይ ያስመዘገበችው ውጤት በአፍሪካ የምግብ ሉዓላዊነትን በማረጋገጥ በኩል ሞዴል ተደርጋ ልትወሰድ እንደምትችል የሚያሳይ መሆኑን ተመራማሪው ጠቅሰዋል። ኢትዮጵያ ለግብርና የተመቸች ሀገር ናት ያሉት ፕሮፌሰር ፍሬው ሀገሪቱን የአፍሪካ የዳቦ ቅርንጫፍ ማድረግ እንደሚቻልም ተናግረዋል። ይህ እንዲሳካ ግን በስንዴ ላይ የተገኘውን ተሞክሮ በሌሎች ሰብሎች ላይ ማሳየት እንዲሁም ሀገሪቱ ያላትን ከፍተኛ በመስኖ የመልማት አቅምን መጠቀም ያስፈልጋልን ብለዋል። የወደፊቱ የኢትዮጵያ የግብርና ምርት የሚወሰነው በመስኖ ነው የሚሉት ተመራማሪው ለዚህም ባለሀብቱ ያለው ምቹ ሁኔታ በመጠቀም መስራት እንዳለበትም አስገንዝበዋል። ይህ ሲሆን የገጠሩ ማህበረሰብና ግብርናው በሚፈለገው ልክ ይለወጣል ባይ ናቸው። አምራቹን እንዲያመርት ከመደገፍ ባሻገር በግብርናው ላይ በቀጥታ በማሳተፍ የምርቶች ዋጋ እንዲረጋጋ ማድረግ ይገባልም ብለዋል። በኢትዮጵያ የግብርና ምርት እድገት ላይ የምርምር ስራዎች ሚናቸው የጎላ መሆኑን ጠቅሰው እስካሁን ከ1600 በላይ የሰብል ዝርያዎች ተሻሽለው ተለቋል ሲሉም ገልጸዋል። ይሁንና እነዚህ የምርምር ውጤቶች በሙሉ ወደ አርሶ አደሩ ማድረስ ላይ ውስንነት መኖሩን በመጠቆም ቀጣይ ይህንን ማሻሻል እንደሚያስፈልግና ዘመናዊ የባዮ ቴክኖሎጂ ምርቶችን ማሳደግ የግድ እንደሚሆንም አስገንዝበዋል። የኢትዮጵያ አየር ኃይል የሚሰጠውን ማንኛውም ግዳጅ ለመፈጸም በላቀ የዝግጁነት ደረጃ ላይ ይገኛል ሲሉ የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናገሩ። የአየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱ ክፍሎችም እውቅና ሰጥቷል። ሌተናል ጀነራል ይልማ መርዳሳ በዚህ ወቅት የተቋሙ የሚያስፈልገውን ተልዕኮና ግዳጅ ለመፈጸም በከፍተኛ ዝግጁነት አቅም ላይ እንደሚገኝ አረጋግጧል ብለዋል። አየር ኃይል በአጭር ጊዜ ባከናወናቸው የለውጥ ስራዎች በአስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዡም ይህም የአመራሩና የአባላቱ የስራ ውጤት መሆኑን አስገንዝበዋል።
የአየር ኃይል ምክትል አዛዥ ለአየር ኦፕሬሽን ብርጋዴር ጄኔራል ተስፋዬ ለገሰ በበኩላቸው ክፍሉ የኢትዮጵያን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጁነት እያረጋገጠ እንደሚገኝ አመላክተዋል። በመርሃ ግብሩ ግዳጃቸውን በብቃት ለተወጡ ክፍሎች የእውቅናና ምስጋና ሰርተፍኬት መሰጠቱንም የመከላከያ ሰራዊት ኦንላይን ሚዲያ ዋና አዘጋጅ ሌተናል ኮሎኔል ውብሸት ቸኮል ለፋና ዲጂታል ተናግረዋል ሲል ፋና ሚዲያ ኮርፖሬት ዘግቧል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከክፋት ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ከቀሪ ክፋት ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ እኔ ከወዲህ ሰናብታለሁ። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየው። ሰላም።